5 ደቂቃ በማይሞላ ቪዲዮ በገና እናስተምራችሁ ነው። ክፍል 1 የበገና መልመጃ አንድን በገሪማ ዩቲዩብ ወይም ደግሞ ሚዲያ ይከታተሉ። የመጀመሪያው የበገና ጣት አያያዛችን ይቀድማል። በገና ጣት አያያዛችን የመጀመሪያው አውታር ላይ አውራ ጣታችን ይቀመጣል። አራተኛ አውታር ላይ አመልካች ጣታችን፣ ስድስተኛ አውታር ላይ የመሃል ጣታችን፣ ስምንተኛ አውታር ላይ ቀለበት ጣታችን፣ አስረኛ አውታር ላይ ትንሿ ጣታችን ትቀመጣለች። ረዥም ሰዓት ይሄን ስቴፕ ምን ለመምር አንድ አመልካች ጣት ማለት ነው። አንድ እያደረግን ረዥም ሰዓት ማሰራት ይችላል። ከዛ ሁለት ረጋ ብለን እነዚህ ስቴፖች መስራት ይህን ስቴፕ ያለ መሰልቸት ለረጅም ሰዓት ለ3 ቀን ለ4 ቀን ለማመድ ከዛ ጣቶቻችን እንዲታዘዙልኝ ይሆናል ማለት ነው። ቀጣይ ስቴፕ በቅኝት መሰረት መሄድ ያ ማለት 2 3 1 5 4 2 2 4 5 1 3 ይህ ማለት ወደ ኋላና ወደፊት ቅኝቱን ስንሄድ የምናገኘው ደግሞ የቅኝቱ ሐሳብ እዚህ ጋር ነው ማለት ነው። ይህንን ለሳምንት ያህል ረጅም ሰዓት ሰጥቶ በፍጥነትና በዝግታ መለማመድ። የመጀመሪያው ስቴፓችን 2 ወደኋላ ራሱን መድገም 2 ለረጅም ሰዓት መለማመድና ፍጥነታችን ደግሞ በተወሰነ መልኩ እየጨመረ ከቀን ወደ ቀን ልዩነቱን በደንብ ማየት ለውጣችንን ያሳየናል ማለት ነው። ቀጣይ ስቴፕ ወደ ክፍል 2 እናያለን። ቀጣይ ስቴፖች የሚቀጥል 12 ቅኝትና እንዲሁም ደግሞ የመዝሙር ወይም ደግሞ የቅኝት ከድምጽ ጋር የምንላቸውን እናያለን። እስከዛው ድረስ ይህን ሚዲያ ሰብስክራይብ፣ ሼር፣ ላይክ በማድረግ ተባበሩን።